ይሄኛውን እንትን ለመቀየር ምንድነው ያደረግነው? ይችን የላይኛውን ለማንሳት እዚህ ጋር ላይ ወደ ከቀኝ ወደ ግራ ገፋ እናደርጋታለን። እዚህ ጋር ደግፋ ያዘቻታለች እሱ ማለት ነው። ከዛ ይሄኛው የላይኛው ከበሩ ይችኛዋን ለማንሳት እዚህ ጋር ተሰኪዎችን እዚህ ጋር መግፋት ነው እንጂ ይሄኛው አያስፈልግም። ይሄኛው ይሄን ከዚህ ለማንሳት ነው። ስለዚህ እቺን ገፋ ስናደርጋት ትወጣለች። ሁለቱን እችንና እችን ስንገፋ እዚህ ጋር የተሰካች ፓርታለች። እችን ልትወጣ ከዚህ እችን ገፋ ከዚች አንዱ ገፋ ይወጣል፣ ወደ ውጭ ገፋ ይወጣል። ስለዚህ ይሄ እንደዚሁ መቀየር ይችላል። አሁን ሙሉውን መቀየር ይችላል። ይሄኛው የታችኛው ፓርት ነው ማለት ነው። የታችኛው ባለፈው ያየነው ፓርት ነው። ይሄንም አሁን እንዴት እንቀይራለን የሚለውን በቀላሉ እናያለን። መልሰን እናስገባው። መልሰን ለማስገባት ባለፈው ይችን ለማስታወስ ምንድነው ያደረግነው? ከዚህ ከግራ በኩል ነጭዋን ወደዚህ እንገፋለን፣ ወደዚህ ይመጣልናል። ሳብ እናደርጋለን፣ እኛዋ ትመጣለች። በእነዚህ ጋርም እንደዚሁ ተመሳሳይ በቀኝ በኩል እዚህ ጋር እናመጣለን። ደን ወደ ኋላ ገፋ እናደርገዋለን ስፔስ እንዲኖርልን ማለት ነው። ስለዚህ ይሄ ፓርት መቀየር ካለብን ይሄ ፓርት ነው ማለት ነው። ውስጥ ይሄኛው ግን የተሻለ ስለሆነ ነው አዲስ ልንቀይር ይችላል። ይሄ የ25 ነው። ይሄ የ13 ነው። እዚህ ተመሳሳይ ማለት ነው። ይሄ የ25 ነው። ስለዚህ በዚህ ተመሳሳይ ነው ማለት ነው መቀየር የምንችለው። ስለዚህ አሁንም ለማስገባት ይሄን እንመልሳለን። እዚህ ጋር ገፋ አድርገን እናስይዛለን። መጨረሻችን እናስገባለን።